እያለፍኩኝ ምን እንዳየው ታውቃላችሁ? የእንቁራሪት ስጋ የሚሸጥበት ቤት ሁሌ ቻይና እየመጣው አሳይኝ የቻይና ምግብ ስትበይ ትሉኛላችሁ። ስለዚህ አሁን እንግባና እንበላለን ማለት ነው። We want to eat frog. ለሁለት ሰው 150 ሪንቢ አዘናል ጋይስ። ለሁለት ሰው የሚበቃ የእንቁራሪት ወጥ ምን ታጠብል ነው እዚህ ጋር አድርገን ታጠብል እና አላውቅም ዛሬ። ከዛ ምን በላው በዚህ ነው ጋይስ። እችላለሁ ባይ ዘ ወይ እነሱ እኮ ናቸው ግን ጌታን የሚያስቀስፉን ጉድጉድ እያመጡ እንቁራሪት ምናምን እያሉ። እስቲ እንየው ጉዱን። እኔ ቻይና ከመጣሁ ማክዶናልድስ እንበላለሁ ወይ እንጀራዬን አሙቄ ወይ ድርቆሼን እንበላለሁ እንጂ እኔ በልቼ አላውቅም። ወይኔ መጣ። ዋው ቴንክ ዩ ኢየሱስ ክርስቶስ። በዚህ እንብላ፣ በዚህ ብሉ፣ በዚህ ወይኔ እንቁራሪቱ እግሩ እኮ ነው ይሄ። ጌታ ኢየሱስ ድረስ የፓስታ ስጎ ነው የሚለው። እውነት ደስ ይላል፣ ሽታው በጣም ደስ ይላል። እና ማስልና ከስር ነው የምናወጣው። ከዛ አስቡት ይሄን በልቼ ጭንቅላቴ እንደነሱ ምጡቅ ሆኖ በቃ ምድርን ትገለባብጣት ማለት ነው። ከእግሩ ንቅመሰው ወይስ ከአንገቱ?